በዚያም ዘመን ሐዋርያት ምዕራፍ 12 ላይ በዚያም ዘመን ንጉሡ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው። ዮሐንስንም ወንድም ያዕቆብንም በሰይፍ ገደለው ለምቷል። ዮሐንስን አስገድሏል፣ ያዕቆብን አስገድሏል፣ ጨምሮ ዮሴፍ ላይ ይላል። በጣም የገረመኝ ነገር እንዲህ ይላል፣ በሰይፍ ገደለው ይልና አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓል ወራት ነበረ። በያዘው ጊዜ ወደ ወይን አገባው። ከፋሲካ በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስ በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር ይልና ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበረ። ጠባቂዎች በደጅ ፊት ሆኖ ወህኒውን ይጠብቁ ነበረ። እነሆም የጌታ መልአክ ቀረበ፣ በቤቱ ውስጥም የመጀመሪያው ብርሃን በራ። እንደገና ጴጥሮስን ጎድን መጥቶ አነቃውና ፈጥነህ ተነሳ አለው። ሰንሰለቶቹ ከእጁ ወደቁ። መልአኩም ታጠቅና ጫማን አግባ አለው። እንዲሁም አደረገ። ልብሱን ለበሰና ተከተለኝ አለው። ወጥቶ ተከተለው። ራእይንም የሚያይ መስሎ ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። የመጀመሪያውን የሁለተኛውን ዘብ አልፈው ወደ ከተማ ወደሚያወጣው ወደ ብርቱ መዝጊያ ደረሱ። እርሱ አውቆ ተከፈተላቸው እያለ ቃሉ ይቀጥላል። ይህ ቃል ሉቃስ ነው የጻፈው፣ ለቴዎፍሎስ የተጻፈው። ቴዎፍሎስ ክቡር ተብሎ የሚጠራ በዛሬ ዘመን ዶክተር፣ ፕሮፌሰር፣ አንቱ ምናምን እንደምንጠራው በዛ ዘመን ስልጣን እንዳለው የሆነ ስፍራ ላይ በክቡር የሚጠራ የሆነ ኃላፊነት ያለው ሰው፣ ነገር ግን የተዛባ አመለካከትን ከዛም ከዚህ እየቀሰመ ስለሰማ ሉቃስ ግን ይሄ ከአይን ወይም ደግሞ እማኝ ካሉት ለጴጥሮስ ከሌሎችም ሐዋርያቶች ነው ይህን መልእክት እርግጡን ለሱ የተዛባ አመለካከት ያለውን መስመር አስይዞ ሐኪሙ ሉቃስ የጻፈለት። ነገር ግን በሚጽፍበት ጊዜ ሄሮድስ የለመደው ነገር አለበት። በነገራችን ይህ ክፍል በጣም በግልጥነት የተጻፈ የሐዋርያት ሥራ የተባለ እንጂ የመንፈስ ቅዱስ ሥራ የተባለበትና ከአንደኛው ምዕራፍ እስከ 12ኛው ወይ ደግሞ እስከ 11 እስከ 12ኛው ምዕራፍ በጴጥሮስ እግዚአብሔር የሰራውን ታምራቶችን የሚናገር ሲሆን ምዕራፍ 7 ላይ ሲያሳብ የነበረው ምዕራፍ 9 ላይ ተለውጦ የሐዋርያው ጳውሎስ ከ13 እስከ 28 ድረስ ደግሞ እግዚአብሔር አምላክ በሐዋርያው ጳውሎስ የተሰሩ መልእክቶችን አስቀምጧል። ስለዚህ በሁለቱም ሰራ እንጂ ዋናው መንፈስ ቅዱስ ነው ዛሬ ከኛ ጋር የሚሰራ። ክብር ለኢየሱስ ሲሆን ዛሬ የሚሰራ ብሎ ከላይ ባጭሩ ይህን ስናነሳ በዚህ ክፍል ላይ አንድ ጴጥሮስ የመጀመሪያ ምዕራፉን የሚሰራው በዚህ ክፍል ነው ስለ ጴጥሮስ። ከዚህ በኋላ ጴጥሮስን ታሪክ ብዙ አታዩትም። ምን ሰራ፣ ምን አደረገ፣ እግዚአብሔር አምላክ በጴጥሮስ ምን ሰራ፣ ምን ታምራት አደረገ የሚለው ከ13 14 15 እያለ ብዙም የሚናገር ነገር አይኖርም። እሱ ክፍል ላይ ያበቃል። የጴጥሮስ አገልግሎት ምናልባት አገልግሎት ሊሆን ይችላል መጽሐፍ የጻፈው ከዛ በኋላ ነው እነ ሁለተኛ ጴጥሮስን። በዚህ ክፍል ግን እንደ ልማዱ ጴጥሮስ ላይ ንጉሥ እጁን ጭኖበታል። ጴጥሮስን ቀድሞ መልእክት የመጣለት ሰው ነው። ምናል መልእክት እንደማይሞት እንደማይጠፋ በአንተ ላይ ቤተክርስቲያን እሰራለሁ፣ የጋለም ልጆች አይቋቋማትም አይችላም ተብሎ ቀድሞ መልእክት መጥቷል። የቀደመው መልእክት እያለ ግን እንደ ልማዱ ንጉሡ ሄሮድስ በጴጥሮስ ላይ እጁን ጫነበት ይላል። ዛሬ እጁን የጫነው ያነሳዋል። አሜን በላ። ዛሬ እጅ የተጫነች ይነሳል። ሲጮህና እንደ ልማድ ሆኖ ከነገስ በጌታ በኢየሱስም እንደ ልማድ ሆኖ ከነገስ በእኔ ላይ በልጆቼ ላይ እጁን የጫነ መንፈስ ይሰበራል። ምኑን ጫነ? ሴች በርከነ ዛሬ እጅ ይነሳ። የምር እጅ ይነሳ። ሲሆን ምን ይነሳ? ምን አይነት እጅ? ክፉ እጅ፣ መርገምን የሚጠራ እጅ፣ ሞትን የሚጠራ እጅ። በዚህ ክፍል በጣም የገረመኝ ዮሐንስ ሞቷል። ዮሐንስ የሞተበት አሟሟት አንድ የተቃወመው ነገር አለ። ንጉሡ የወንድሙን ሚስት ሲያገባ ለምን እንዲደረጋል? ቃል
ቋንቋ አይፈቅድም ብሎ ሲቃወም አሁን የተቃወመው ሴቲቱ ደግሞ ሰምታለችና ይህንን ንጉሱም ያውቋል። በንጉሱ ዘንድ የታወቀ ነው። ገና ዮሐንስ አገልግሎት በጀመረበት ጊዜ ነው። ስለተቃወመ ቂም አደረባት። አንዳንድ ጊዜ አጋንንት የሚገላችሁ በቂም ነው። ጎረቤትም ላይ በየትኛው አቅጣጫ ላይ ቂም ይያዝና ምቹ ቀን ይጠብቃሉ። በኢየሱስም ቂም ይዞ ቀን የጠበቀ ዘንዶ ይወጋል። ወይኔ ቂም ይዞ ቀን የጠበቀ ዘንዶ ይመታ። ሲጮና ቂም ይዞ ቀን የጠበቀው ይመታ። በሉ ከሌላ ጮና በሉ ከሌላ ቂም ይዟል፣ ግን ቀን ተጠብቆለታል። ማን? ጴጥሮስ ላይ። አሁን እዚህ ጋር ዮሐንስ ጴጥሮስን የራሱ ኳሊቲ አለው። ዮሐንስ ደግሞ አታገባ ብሏል። የወንድምን ሚስት አታገባ ብለው ተቃውሞታል። ስለዚህ በዚያ ዘመን አንድ የሆነ ንጉሱን ልደት እያከበረ በጣም ተደነሰ፣ ተጨፈረና ከዛ ደሳለና በቃ በዚህ በልደት እንደዚህ ስላረች ደስ ያሰኝሽ ነገር አደርጋለሁ። ዘፈን ነው፣ በዘፈን ነው የሚሰራው። ስለዚህ በዳንስና በዘፈን በቃ ተለምልቋል። አንድ ቆሟል አዳራሽ ነው። ከዛ መጨረሻ ላይ ቀን ተቀጠረላት። ሮዳ ናት መሰለኝ ሮዲያታ። በጣም የገረመኝ ነገር እኔ ምን አይነት ተንኮል እንዳደረባት ሴቲቱ ላይ። ስለዚህ ደስ ያሰኝሽ ጠይቂ፣ የምትፈልጊው ነገር ይሆንሻል ሲባል እናቷን አማከረች። እናቶች ለምክር ጥሩ ምክር ከመከሩ ይሰማል፣ መጥፎ ምክር ከመከሩ ይሰማል። እና እንደዚህ ሆነማ ቃል ገብቶሻል፣ የማይቀየር ነው። ስለዚህ ምን እናደርጋለን? ዮሐንስን አንገት ቆርጠሽ ወይ ተቆርጦ በወጪት ይጣል በሳህን። የማን አንገት? የዮሐንስን አንገት በሳህን ይጣል ያለች። ዛሬ ቀን ጠብቆ ቂም ይዞ ቀን የጠበቀ አውሬ ይመታ። በልጃችሁ ከፈሩ አታካተ ምን እንደሚሆን አላውቅም። ዛሬ አንድ እጅ ሽባ ይሆናል። ሲጮና ይመታ ብሎ ከኔ ቀን ጠብቋል። ቂም ይዟል። ቀን ጠብቋል። ቀኑ ለማን ነው? ለዮሐንስ ነው። በዘፈን ነው የሚሰራው፣ በዳንስ ነው የሚሰራው። በዘፈን ጌታ አይከብርም፣ በዳንስ ጌታ አይከብርም፣ በስክስታ ጌታ አይከብርም። ዘፋኞች መንግሥተ ሰማያት አይወርሱም። በጣም የገረመኝ ነገር የፈለገ ማሻሻያ ቢሰጥ ዘፈን ነው። ገላትያን ዘግቶታል። ምዕራፍ 5 ላይ ዘፋኞች መንግሥተ ሰማያት አይወርሱም። ታዲያ እንደዚያ ዮሐንስ አንገት አቤት ተቆርጦ መጣለት። በዚያ ጊዜ ኢየሱስን ያልተቀበሉ አይሁድ በሙሉ እልልታ ጭብጨባ፣ ሙገሳ፣ ንጉሥ ሺህ ዓመት ንገሥ፣ ንጉሥ ሺህ ዓመት ንገሥ። ዮሐንስ ምን ሆኗል? ተገድሏል። ቀጥሎ ደግሞ የያዕቆብ ወንድሙ ተገደለ ከአንድ ቤት። አሁንም ሙገሳው ጨመረ። ስለዚህ በዮሐንስ የለመደ በያዕቆብ የለመደ እጅ መጣና ጴጥሮስ ላይ ተጫነ። በማንም የለመደውን እጅ እኔ አንቺ ላይ አንተ ላይ ያደረገ አውሬ ይመታ። በቀኛች ከፍር ባታካቲያ ዛሬ መጥቷል። ጌታ ምስክሬ። ቂም ይዞ ቀን የጠበቀ መንፈስ አለ። አያለሁ። ቂም ይዟል ቀን እየጠበቀ ያለ ዘንዶ አያለሁ። ቂም ይዟል ቀን እየጠበቀ ነው። ዛሬ አውሬ ጉልበት ይመታ። ዛሬ አውሬ ጉልበት ይመታ። ዛሬ አውሬ ጉልበት ይመታ። ከፍ ቂም ይዞ ቀን የጠበቀ ቂም ይዞ ቀን የጠበቀ ስለተቃወምናቸው፣ ስለገሰጽናቸው፣ ከሀሳባቸው ጋር ስላላጨበጨብንላቸው፣ ስላላጨበጨብን ግን ቂም ያዘ ቀን የጠበቀ አውሬ ይመታ። ጮና ይመታ ፓፓ አላላችሁ። ጌታ ምስክር በጌታ አላላችሁ። ይኸውላችሁ ምን መሰላችሁ? ቂም ይዟል ቀን ጠብቋል። ቂም ይዟል ቀን ጠብቋል። ወይ አንገት እንዲቆረጥ ወይ እንድትሞት ወይ በጢ በሆነ ነገር ወይ በሆነ ነገር ወይ በሆነ ነገር ብቻ አላውቅም። ቂም ተይዟል ቀን ተጠብቋል። ዛሬ ይመታ። ዛሬ ክፉ ሽባ ይሆናል። እመኑ፣ ክፉ ሽባ ይሆናል። ስለዚህ በማን ለምዷል? ያዕቆብ ላይ ለምዷል። ከሳስ ዮሐንስ ላይ ለምዷል። በማንም የለመደ እኔ ላይ፣ በማንም የለመደ አንቺ ላይ ዛሬ ይመታ። ጮና ይመታ በሉ ከ በያዕቆብ በዮሐንስ ሙገሳ ተገኝቷል።
አያችሁ፣ ዛሬ እንዲህ አይነት መንፈስ ይመታ። የተጫነ እጅ ይነሳ። በኢየሱስ የሄሮድስ መንፈስ ይመታ። በጌታ ምቹ ቀን ይጠብቃል። መንፈስ በሟርታቸው በድግምታቸው ስራቸው ስለፈረሰ እግዚአብሔር እቅዳቸው ስለገለበጠ ምቹ ቀን ይጠብቃል። አሁን ይመታ። ለምን? ስራቸው ስለፈረሰ። የጥልቅ መንግስት ነፍሰ ገዳይ መንፈስ ይመታ ዛሬ። ዮሐንስ ላይ ምን አልኳት? ወጪት በወጪት አንገቱ ይምጣ። ብድግ አለውና ያለ ርኅራኄ ዮሐንስ አንገት የሚያጓጓ የክርስቶስ አፍ የሆነው የእግዚአብሔር አፍ የሆነው ከኔ ጋር ናችሁ? የሰማችሁ አይደል? የማን አፍ የሆነው? የእግዚአብሔር አፍ የሆነው መንገድ ጠራጊው፣ ጥሩ ነገር ያለው ከእግዚአብሔር የወረደውን የሚናገር የማያቀላቅለው ዮሐንስን እየወደደ አመጣና ቆርጦ በወጪት ያዕቆብን ደግሞ በሰይፍ እምሽክ አለ። አሁን ማን የተጠበቀ ነው? ዮሐንስ ቁልጭ ያለ አንገቱ ይዞ ወጥ እሺ። ወንጌል እንደዚህ ነው ተብሎ ይመጣል። ይሁን እንደሚባል አይነት አለ። ስለተቃወምናቸው ሊገሉ ነው። በነገራችን እሱ ብቻ አይደለም። ኢየሱስን ላይ ሄሮድስ እጁን አንስቷል። በኢየሱስም ለምኗል። ኢየሱስ ለመግደል ሲል የ2 ዓመት እስከ 2 ዓመት ያሉ ሕፃናት ወንድ በሙሉ አራስ ወንድ፣ የ1 ዓመት ወንድ፣ የ2 ዓመት ወንድ ሁሉ ግደሉ ተብለው አስገድሏል። በመሸሽ ነው ኢየሱስ ያመለጠ ሰው ስለሆነ ወደ ግብፅ ከቤቴልሔም አሸሽተው ነው ኢየሱስን። ከዛ በኋላ በድል ነው የሞተው። አያችሁ፣ ዛሬ ቀን የጠበቀ በኢየሱስ ቂም ያዘ መንፈስ ይመታ። ጩና ይመታ በልገ ምን ቂም ያዘ ግን ምን ያደረገ? ቀን የጠበቀ ምን እሱ ብቻ ጨምርላችሁ ይኸውላችሁ ሶምሶንን አሉ እንዳደረገብን እንዲሁ እናደርግበት። ጸልይ አፍርሰን አመት አፍርሰን ይፍረስ ብለን አድባሩ ይፍረስ፣ ድግምቱ ይፍረስ፣ ሟርቱ ይፍረስ፣ በሌላ ወደ ራሱ ይመለስ ስትል ወደ ራሱ ሲመለስ በመንፈስ ያጣ በስጋ ነው የሚገለጠው። ዛሬ በመንፈስ ያጣ በስጋ የተገለጠ የአውሬ ጉልበት የተመታ ይሁን። ጮና ይመታ ወደ የመጀመሪያ የኛ ውጊያ በመንፈስ ወይ በመንፈስ ያቀታቸው በምን ይገለጣሉ? በስጋ ይገለጣሉ። ጌታ ምስክሬ፣ በመንፈስ ያጡ በስጋ የተገለጡ አናታቸው ይፍረስ። ስጮና ይመታ በላሉ። ግን እግዚአብሔር ለጴጥሮስ ተዋጋለት። የመጀመሪያ የተዋጋለት አንዱ በተዘጋ በር ለመግባት። ዛሬ እግዚአብሔር በተዘጋ በር ይገባልና፣ ዛሬ በዝግ በር ይገባልና። ወይኔ አሜን አላላችሁ? ዛሬ በዝግ በር ይገባልና። ስጮና ዝግ በር የለው መንፈስ እግዚአብሔር ምን በር የለው? ዝግ በር የለው። ዛሬ በተዘጋባችሁ በር ይገባል። መጀመሪያ በምን የተዋጋው? በተዘጋ በር ገባ። ሁለተኛ ጨለማው አበራለት። ሶስተኛ ሰንሰለቶቹ ከእጁ እንዲፈቱ አደረገ። አራተኛ ደጆቹ ሁሉ እንዲከፈቱ አደረገ። የመጨረሻ የከተማዋ በር ከፈተ። የከተማ በር ተከፈተ። የከተማ በር የከተማ በር ተከፈተ። ወደ ከተማው ወደ በሩ ሲወጡ አውቆ ተከፈተላቸው። ዛሬ አውቆ ይከፈታል። እንደለመደ ተዘረጋጅ ይነሳል። ቆመና ውጃ ዛሬ በራስ ላይ የተጫነ ይቻል ሰው እኔ ያለው ማለት ነው።